ምዕራፍ 7 ምዕራፍ 25 ቁጥር 2 ላይ ምን ይላል መሰለ? እንዲህም ይላሉ ይላል የዮሐንስ ስራ አይደለም እንዲሁ መገለጥም አይደለም፣ ምክንያቱም በወፍራም እና ጥቅጥቅ ባለ ጨለማ መጋረጃ የተሸፈነ ነው። እነሱም ከሐዋርያት ከቅዱሳት አንዳቸውም ወይም ከቤተ ክርስቲያን ውስጥ አንዱም ደራሲ እንዳልሆኑ ያረጋግጣሉ። ነገር ግን ሴሪንቶስ ከሱ በኋላ ሴሩንቶሳውያን የተባለውን አንጃ የመሰረተው ለስሙ ልቦለድ የተከበረ ስልጣንን በመፈለግ ስሙም ቅድመ ቅጥያ አደረገበት እንጂ ዮሐንስ አልጻፈውም አሉ። ቸርች ሂስትሪ ኢሳቢያስ መጽሐፍ 7 ምዕራፍ 25 ቁጥር 2 ላይ። እሺ ይህን አመለካከት የምንቀበለው መቼ ነው? እንደዛ ብለው ሁለቱም ኦርቶዶክስ እና ካቶሊክ የጠረፉት ከመጽሐፍቶቻቸው ላይ ከ73 እነዛ 73 እነ 81 መጽሐፍ ከነዛ መጽሐፍቶቻቸው ላይ ሲያወጡ ነው። አውጥተነዋል ብለው መጽሐፉን ይዘዋል፣ መጽሐፍ ቅዱስ ይዘዋል። እነዚህ ዮሐንስ ላይ በሁለቱም ቤተ እምነት ላይ ስላለ እኔ ምንም ማስቴት መስጠት አልችልም። ያወጡ ቀን ግን እውነትም አይቀበሉም እላለሁ። ኦኬ፣ ስለዚህ በጉባኤ ደረጃ ውድቅ ተደርጓል። በነገራችን ላይ እነሱም በካርቴጅ ጉባኤ ኦርቶዶክስ እና ካቶሊክ ቀኖና ያደረጉትን ነው አንተም የምትቀበለው አይደል? አቢሲኒያ የአንተ እንትን ባይኖርም መቀበለው አለ ማልቀበለው አለ። በምንድን ነው የምትቀበለው? በምንድን ነው የማትቀበለው? የሆነ ሀሳብ አንሳና ከዛ እቀበለው አልቀበለው ብሎ አንሳ። ለምሳሌ የሆነ ሀሳብ የማትቀበለው አሁን ለምሳሌ ካርቴጅ ጉባኤ ቀኖና ያደረጉልህ ካርቴጅ ጉባኤ ቀኖና ያደረጉት ካቶሊክ እና ኦርቶዶክሶች ናቸው። ከካቶሊክ የወጣ ነው እኮ እኛ። ተገንጥላችሁ ነው የወጣችሁት። አውቃለሁ ካቶሊኮችን 73 መጽሐፍ እንደሚቀበሉ አውቃለሁ። እናንተ 66 ነው የምትቀበሉት። 66 እናንተ የምትቀበሉት በምን ምክንያት ነው? በየትኛው ጉባኤ ተደንግጎላችሁ ነው? ምርጫውን ማን አድርጎላችሁ ነው? 66 ካሉት ከ73ቱም ብለው ከ80ዎቹ ላይ 66ቱ የምንቀበለው 66ቱን የእግዚአብሔር እስትንፋስ ያለባቸው መጽሐፍት ናቸው ብለው ፈትሸው መርምረው አይተው ነው። ስለዚህ እነማን ናቸው? የቸርች አባቶች የሰጣቸው ያንን እንዲያደርጉ ማን ናቸው? እነማን ናቸው? የቸርች አባቶች። ስልጣን ማን ሰጣቸው? እንደዛ እንዲያደርጉ እንዴት ስልጣን ማሰጣቸው? እና ታዲያ ዝም ብለህ ተሰብስበህ ብቻ ትወስዳለህ እንዴ? ስልጣንማ መጽሐፍ ቅዱስ ሲናገር በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 19 ስታይ ኢየሱስ ክርስቶስ ሐዋርያቱን ወደ እሱ ሰብስቦ ከዛ መሀል ጴጥሮስን ሰዎች የሰውን ልጅ ማን ይሉታል ብሎ በጠየቀ ጊዜ ኢየሱስ ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ ብሎ መለሰለት። ከዛ በኋላ በዚች አለት ላይ ቤተክርስቲያን እመሰርታለሁ። በየትኛው አለት ላይ? ኢየሱስ የእግዚአብሔር ልጅ እንደሆነ በሚያምን መረዳት ላይ፣ በዛ እምነት ላይ ማለት ነው። ስለዚህ ቤተክርስቲያን እመሰርታለሁ፣ የገሃነም ደጆች አይቋቋሟትም። በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል ብሎ ኢየሱስ ክርስቶስ ለዛ ቤተክርስቲያን ስልጣን ሰጥቷል። የትኛው ቤተክርስቲያን? ቤተክርስቲያን ማለት ይሄን ስልጣን ይሄን ስልጣን እንደሰጣቸው ራሱ በሰማይ ያሰራችሁት በምድር የፈታችሁት ብሎ የተናገረው ራሱ ቀኖና ከተደረጉት ውስጥ ነው አይደለ? መጽሐፍ ቅዱስ ኦፍኮርስ እኮ ያንን እኮ ራሱ ይሄ ጽሁፍ ያለበትን ራሱ ቀኖና እንዲያደርጉ እንዲመርጡ ማን ሰጣቸው እኮ ነው መብት እያልኩ ያለሁት። እሺ እነሱ እኮ ምንም የተጻፈውን ነው የተጻፈውን ጠረዙት እንዳደረጉት እንጂ ነጥቤን ያገኘው አልመሰለኝም። አቢሲኒያዬ አሁን መረጃ የምትሰጠኝ ለምሳሌ ከአራቱ ወንጌል ስትሰጠኝ መረጃ ከነበሩት ከ47 በላይ ወንጌሎች 4ቱ ተመረጡ አይደለ? አራቱን እንዲመርጡ ማን መብት ሰጣቸው ስልህ ከተመረጡት ውስጥ አመጣህልኝ መረጃ። 47 ከነበሩት 47 መቼ የነበሩ? እሱን ትመልስላለሁ። ግን 47ቱ መቼ ነው የነበሩት? ይኸውልህ እነዚህ 4ቱ ወንጌሎች የተመረጡት በካርቴጅ ጉባኤ ነው። ከየትኞቹ? ከምን ላይ ተመረጡ? ከምን ላይ? ከነበሩት ከ47 በላይ ወንጌሎች 47ቱ አሁን በምትለው ስብሰባ በነበረበት ሰዓት ነበሩ? ቀርበው ነበረ። ነበሩ አንድ በ10ኛው ክፍለ ዘመን 11ኛው ክፍለ ዘመን ላይ የእንትና ወንጌል
የቶማስ ወንጌል የምናምን የሚል አዳዲስ ነገር ፈጠራ ፈጥረው ነው። አይደለም። ለምሳሌ ሐዋርያት የጻፉት የቶማስ ወንጌል እሱ እንደምታነሳው ኦኬ ነው። እሺ የቶማስ ወንጌል ኢቭን የጳውሎስ ወንጌል፣ የመቅደላዊት ማርያም ወንጌል እነዚህ ውድቅ ተደርገዋል። ከዛ ደግሞ የጴጥሮስ አለ፣ የበርናባስ አለ። ሁለተኛ ጴጥሮስ ያለ አሁንም አለ አይደል? እሱ ከወንጌል ነው የምናወራ። ከመልእክታት ከሄድንማ ከመልእክታት ደግሞ ብዙ ውድቅ የተደረጉ አሉ። እሱን እንይዛለን። አሁን ስለ ወንጌል እያወራ ስለሆነ ነው። ስለ መልእክታት ከመልእክታት ራሱ ብዙ ውድቅ የተደረጉ አሉ። ከራእይ የጠቀስኩልህ ውድቅ የተደረጉ አሉ። ዮሐንስ ራእይን ብቻ ተቀብለው ሌላውን ውድቅ የተደረጉት አሉ። ስለዚህ ግን ብዙ ከመልፋት በፊት እኔ ከዘፍጥረት እስከ ራእይ ከተጻፈው ውስጥ ጠይቀኝ ያልገባህ ነገር እንጂ አሁን የቀድሞ አባቶች ላይ ገብቼ ያን ብዙ የቸርች ስትሪ ያንን ወደኋላ ሄጄ ምናምን እሺ የካርቴጅ ጉባኤ ማን መብት ሰጠው? ኦኬ የካርቴጅ ጉባኤ ደግሞ እነዛን አሳለፈባል። በጣም ትቀጥላለህ። ካርቴጅ ጉባኤ የሆነ ነገር ሀሳብ አምጣና ልጨርስ አቢሲኒያዬ። ከዛ በኋላ ደግሞ በዛ በካርቴጅ ጉባኤ ኦርቶዶክስ እና ካቶሊክ ነው ኦኬ ቀኖና ያደረገው። ከዚያ በኋላ እናንተ ራሱ ከዛ ቀንሳችሁ 66ቱን እንድትወስዱ 66 መጽሐፍ ብቻ እንድትወስዱ በየትኛው ጉባኤ ነው የእናንተ ይሄ ምርጫ የተደረገው? ያንን እንዲያደርጉስ አባቶች ብለኸኛል ቅድም። ለነዛ ለእናንተ አባቶች ማን መብት ሰጣቸው? እሺ እንግዲህ ብዙ ከዘፍጥረት እስከ ራዕይ ካለው ወይ ከአውዱ የሆነ ጥቅስ የሆነ ጥያቄ የሆነብን ነገር አንተ ብትጠይቀኝ ይሻላል እንጂ አሁን ስብሰባዎቹ ላይ ሄጄ ምናምን እንትናለም። ግን እነዛ እኛ ማንቀበላቸውን መጽሐፍት ከ66 ውጭ ያሉትን እያንዳንዱን በጥንቃቄ ካየህ አንዳንዱ ላይ የእግዚአብሔር እስትንፋስ የለበትም። የእግዚአብሔር እስትንፋስ መጽሐፍ ቅዱስ ላይ በጢሞቴዎስ ላይ ሲታይ በምን አወቅ የእግዚአብሔር እስትንፋስ እንደሌለበት? አንብቤ። ኦኬ ራስን የመረጥከው ማለት ነው የምትፈልገው? ኖ ታውቀዋለህ። ኦኬ የፈጣሪ እስትንፋስ ማሜ ከሚስ ያለ አለ ወላሂ በጣም ደክሞኛል ማሜ። ይግባሽ በዚህ ጉዳይ ላይ ማሜ አይችልም። በቀደም ማሜ መጠየቅ እንጂ መጠየቅ ይፈራል። እሱን ታየዋለህ፣ ችግር የለውም። ባለፈው አንድ ትጠይቃለህ። አብሽር። አይ እሱን ተወው፣ ይችን እናውቃታለን። አቢሲኒያ ቤት ችግር የለም። ማሜ ቀጥልሽ። ትልቁን ጥያቄ ጠይቀኸዋል። ጥያቄውን ለመሸጥ ታሪክ አላውቅም ይላል። ሲጀመር መመሪያውን ያላወቀ መልስ ይሰጣል ብዬ አላስብም። እሺ አሁን አመጣጡን ያላወቀ ማለት ማሜ አይጠይቀኝ። ለምንም አይጠይቀኝ? ተጠይቆ አቅም ገና ለገና ማሜ ምንም ባልመለስልም ለማሜ በጣም የሚያሳዝነው ነገር ምን ታውቃለህ? እሱ ማለት አንድን ነገር ስትከተለው ያ ነገር ታመኔታውን ማወቅ አለብህ። ከየት እንደመጣ የማይታወቅ ከሆነ ያ ነገር እንዴት ሊታመን ይችላል? የመጀመሪያ ፖይንት። በጣም ያነሳው ምርጥ ፖይንት አንስታል። ኦኬ ካቶሊክ እና ኦርቶዶክሶች የራሳቸውን ቀኖና አውጥተዋል። ከዛ በኋላ ግን እነዚህ ተገንጥሎ የወጡ ተገንጣይ ነን ስላለ ማለት ነው ከካቶሊክ ተገንጥለው 66 ነው ትክክለኛ ብሎ ሲያስቡ ያነሳው ጥያቄ መመለስ አለባቸው። ይህንን ነገር 66 ስለመሆኑ ማን እውቅና ሰጣቸው? እንዴት ይህንን ነገር ሊመርጡ ቻሉ? በየትኛው እውቀታቸው? ወይስ የራሳቸውን ፍላጎት ብቻ ነው የሚያካትቱት ነው የሚለውን መመለስ አለብን። ይህንን ይመልስልክ። እሺ አሁን ለአንተ ተመሳሳይ ጥያቄ ወደ ኡስማን ሄጄ መልስ። ቆይ እኔም አሁን ተመሳሳይ ጥያቄ ለአንተ ተመሳሳይ ነው የምጠይቀው፣ ምክንያቱም የአንተን አካሄድ ስለማቅ። እሺ ቆይ አሁን ቁርአኑ ከተጻፈ በኋላ እሱን ወደ ስክሪፕት ወደ ተመሳሳይ ጥያቄ ልጠይቅ ነው። እንዴት ዘለን እንደምትሄድ ላሳየህ። ትችላለህ መመለስ አችልም። ለአንተ ማንኛውም ጥያቄ መልሰው የኔን ጥያቄ ከመለስክ በኋላ አልመልስም። መጀመሪያ ከልምዴ ትጠይቀኝና አቢሲኒያ ትጠይቀናለህ። ከዚህ በፊትም ብዙ ጥያቄ ጠይቀኸኛል አይደለ? ተመልሶ አንተ ጎበዝ ነህ፣ በጣም ትመልሳለህ። መልሰልኛል። ያለመለስ ይሄን መልስሽ። እሺ በዚህ በአባቶች ታሪክም በቀድሞ ታሪክ በእንደዚህ አይነት ነገሮች ላይ
መልስ ከመስጠት ተቆጥቤያለሁ። ከአውዱ ጠይቁኝ። ከዘፍጥረት እስከ ራዕይ ካለው ሳቅ ማሜ ሳቅ። ከሱ ለመጠየቅ እኮ መጀመሪያ ማን ነው ያንን የሰጠህ? ከየት አገኘኸው? በፍላጎትህ በስሜትህ ነው ወይስ በምን አይነት ሂደት የሚለውን መጀመሪያ መጽሐፉ ይረጋገጥ። ዴቭ ነው የሰጠኝ። ዴቭ እዛ ልገናኝ ቆይ ጨርሻለሁ። ያመሰግናል ብራዘር። እኔ አሁን ትልቅ ጥያቄ መጣ። ምንድን ነው ካልክ ማለት ነው ያኔ ስራዬ ውድቅ መሆኑን ራሱ እኔ እስካሁን አላውቅም። ውድቅ አይደለም፣ ውድቅ አልሆነም፣ ውድቅ አይደለም። ዮሐንስ ራዕይ ቃል በቃል በቃ እያንዳንዷ ነገር ቃል በቃል እየተከናወነ ያለ ትንቢት ነው። ትንቢቱ ይኸውልህ መስመሩን ሳይስት ዝንፍ ሳይል እየተፈጸመ ያለ በቃ የሚገርም ለሰዎች ፈጣሪ መኖሩን ዮሐንስ ራዕይን ብቻ ያነበበ ሰው ፈጣሪ ለመኖሩ በቃ እርግጠኛ ይሆናል። እሺ ችግር የለም አመሰግናለሁ። እና ማለት ነው እሱ ምን በጉባኤ መውደቁን ተውና በራሴ ራሱ ያን መጽሐፍ ነው ያልኩት። አንድ ጊዜ ውድቅ አልተደረገም ስላለ ቆይ አንዴ ተው ደህና አድርጎ እንዳትወጣ ብራዳይ ቆይ አንድ ደቂቃ። ውድቅ አልተደረገም የዮሐንስ ራዕይ የሚል ነበርና ፕሮቴስታንት ነህ አይደል? አቢሲኒያዬ ቅብርር ያልኩ ቅብርር ያልኩ። ኦኬ ስለዚህ በጣም ደስ የሚለው የፕሮቴስታንት የእናንተ መስራች የሆኑት ማርቲን ሉተር፣ ዮሐንስ ካልቬን፣ ሉልሪች ዙንግሊ የራዕይ መጽሐፍ አይቀበሉም። የወንጌል አማኞች ከማን ነው? ከማርቲን ሉተር ነው እንደሚጀምሩ ይህን እንኳን አታውቅም እንዴ? ሀዳሲያን ናቸው እነዚህ ሀዳሲያኑ ናቸው እነዚህ። የኢየሱስ ክርስቶስ 12 ደቀ መዛሙርት ከዛ በኋላማ የኢየሱስ 12 ሐዋርያትማ አንድ ጊዜ ተራ በተራ የኢየሱስ ክርስቶስ 12 ደቀ መዛሙርት የኢየሱስ ክርስቶስ 12 ደቀ መዛሙርትና ዛሬ እዚህ ምድር ላይ ያሉ ፕሮቴስታንቶች አንድ አይነት ናቸው። እነዛም ልዩ ሌሎቹ ናቸው የሚለዩ የኢየሱስ ክርስቶስ በደንብ ስማኝ። የኢየሱስ ክርስቶስ 12 ደቀ መዛሙርት ይከተሉት የነበሩት ያምኑት የነበረው እምነት ያደርጉት የነበረውና አሁን በምድር ላይ ያሉት ፕሮቴስታንቶች አንድ በመንበል እነዛ በኢየሱስ ስም ይፈውሱ ነበር፣ እነዚህም በኢየሱስ ክርስቶስ ይፈውሳሉ። ዛሬም እነዛም በኢየሱስ ክርስቶስ ስም አጋንንትን ያወጡ ነበር፣ በሽተኞችን ይፈውሱ ነበር። እነዚህም ዛሬ አንድ አይነት ነው የሚያደርጉት። እነዛ በመንፈስ ቅዱስ ተሞልተው በአዲስ ቋንቋ ይናገራሉ፣ ልሳን ነገር። እነዚህም ዛሬም ያሉት የወንጌል አማኞች አንድ በቃ ኮፒ ፔስት ማለት ትችላለን። ሌሎቹ ጋር ግን ማቻ አረጉ የሚያደርጉት ነገር። ዛሬ ያን የነበሩት ደቀ መዛሙርት ምንድን ነው ወደ ውጭ ሲወጡ የእግዚአብሔር መንግስት እንደቀረበች ሰዎች ንስሐ እንዲገቡ አቢሲኒያዬ ሀሳቡን ቀየርከው። ይሄ ሌላ ነው። አቢሲኒያዬ በመጀመሪያ እኮ ዮሐንስ ራዕይን በነገራችን ላይ የዮሐንስ ራዕይ ማለት ነው ስለ እስኪ አንቲሌ ጉማሌስ ጉሜና ስለሚባለው ነገር ታውቃለህ? አንቲሌ ጉማኔ የሚባሉት በደንብ አልሰማኝ። እኔም ከዘፍጥረት እስከ ራዕይ ያለው ከአውዱ ጥያቄ ካለ ጠይቅ። ኦኬ በሰባቱም ጉባኤ በዮሐንስ ራዕይ ጉዳይ ላይ ጭቅጭቅ ተካሂዷል፣ አልተስማሙበትም። እና ይሄ ምን ይባላል መሰለህ? ሌላ ጊዜም ቆይ እሺ አንድ ጊዜ ይባል ቆይ እስኪ ልጨርስ። ሌላ ጊዜም እኮ እውቀት ይሆናልና ነው ወንድም ይተውት። ምን ይባላሉ እነዚህ? አንቲሌ ጉሜና ይባላሉ። ይህ ማለት ምንድን ነው? በሰባቱም ጉባኤ ጭቅጭቅ ተደርጎባቸዋል። የዮሐንስ ራዕይን ውድቅ ሲያደርጉ ሲመልሱ፣ ውድቅ ሲያደርጉ ሲመልሱ እና ይሄንን ጉባኤ መሰረት በማድረግ ራሱ እነማን የፕሮቴስታንት ሀዳሲያን የሚባሉት ማርቲን ሉተር፣ ዮሐንስ ካልቬን፣ ሉልሪች ዙንግሊ የዮሐንስ ራዕይን አይቀበሉም ነበር። ይህም የዮሐንስ ራዕይ ደግሞ መቼ ቅድም ላይ ነግሬሃለሁኝ በ363 በተካሄደው በሎዶቅያ ጉባኤ የዮሐንስ ራዕይ በጉባኤ ደረጃ ውድቅ ተደርጓል። ገባ? ስለዚህ የእናንተው እንግዲህ ሀዳሲያን የሚባሉት ወይም ደግሞ የእነሱ ተከታይ ናችሁ እና ይህንን ውድቅ አድርገውታል። ውድቅ ያደረጉት የለም ስትለው ስለ ብራዳይ እንደዛ ስትለው ስለሰማሁ ነው። እሺ እነሱ ራሱ
አይቀበሉትም ነበረ። አላኩል ሀይል ምንድን ነው ይሄ መጽሐፍ ውድቅ ከተደረገ አሁን ወደ ላንተው ነጥብ ይመለስና ለአንተ የሚጠቅመው ታሪክ ከምታጠና ከዘፍጥረት እስከ ራዕይ ምን ተጽፏል ውስጡ ላይ ምን አለ የሚለው ነው ማወቅ ያለብህ። እሱንማ እንዳነበብኩ ታውቃለህ፣ ብዙ ጊዜም አውርተናል። አሁን ዋናው ጉዳይ ግን ለአንተ የሰጠህ ግን አመጣጡ ከየት ነው ከማን ነው? መጽሐፉ መጀመሪያ እስኪ እውነተኝነቱ ይረጋገጥ። እሺ መጽሐፉ ከመጽሐፍ ቅዱስ ውጭ ሌላ ምድር ላይ ያለው የትኛውም መጽሐፍ ከዘፍጥረት እስከ ራዕይ ውጭ ከዛ ውጭ ያለ የፈጣሪ ቃል ብሎ የትኛውም ሃይማኖት ላይ ያለ የፈጣሪ ቃል አይደለም። ከዛ ምናልባት ተወስዶ ሊሆን ይችላል። የተወሰደው ፓርት ብራዳይን እናስተኛው እሱ ጠቅልል አድርግለትና ለብራዳይ ከዛ ቢሲኒያ ቀጥል። እዛ ላይ አይነት ጥያቄ አለ እና ጠይቄ በቃ እኔ እወጣለሁ። አይቻልም? ይቻላል። ጠይቅና እሺ ፈቅደሃል? ኑር ሁሴን ወላ ኦርቶዶክስ ወላ ማን ነው ወላ ፕሮቴስታንት ወላ ካቶሊክ እንዲሸኝ ነው። ብራዳይ እንዲሸኝ ነው የሚጠይቀውን ይጠይቅና አንተ ጠቅለል አድርግለት ሀሳብ ከዛ ቢሲኒያ ያቀጥል። እሺ አመሰግናለሁ። ኦርቶዶክስም በል ኦርቶዶክስ ማለት እንግዲህ መስቀልን በአንገት አድራጊ ነው። ካቶሊክ በል እንደዛ ነው። ፕሮቴስታንት ስድስት የሚያምን ማን ነው? ካቶሊክ 73 የሚያምን ኦርቶዶክስ 81 የሚያምን ይባልና እነኚህ ሁሉ ምንድን ነው የሚባለው? ክርስቲያን አይባሉም። ቆይ ክርስቲያን ከተባሉ ይሄን መጽሐፍ ማን ነው ለነሱ እየከፋፈለው? ከተከፋፈለ ደግሞ በሰው ምርጫ የመጣ መጽሐፍ እኔ እንዴት የጌታ መመሪያ ነው ብለው ይቀበላለሁ? ቻው፣ ደህና አድሩ። ይህን ጥያቄ ወንድሜ መመለስ ከቻልክ መመለስ፣ ካልቻልክ ቻው። እሺ አሁን ለአንተ መጽሐፉ ሳይሆን በመስቀል ላይ የተሰቀለውን ኢየሱስን ካላመንክ መጽሐፍ ለምን? ኢየሱስ አምኛለሁ፣ ግን በኢየሱስ አምኜ እኔ እንዴት ሶስት ሃይማኖት እንዴት ሶስት የምን ሶስት ነው ብዙ ነው፣ ግን እኔ ልዩነት መጽሐፍ ልዩነት ያሉ ነው እኔ የምነግረው። 73 ካቶሊክ ነው፣ 81 ማን ነው? ኦርቶዶክስ ነው፣ 66 የኛ ፕሮቴስታንት ነው። እሺ ማን ነው ይሄን የኢየሱስ ጌትነት አምላክነት እሱ ስልስለው ለሰው ልጆች የሞቱን ሁሉም ይሰብካል። ግን ማን ነው ይሄ 73 ለአንተ ነው፣ 81 ለአንተ ነው፣ 66 ያንተ ነው። ቆይ ማን ነው? ኢየሱስ ነው እንደዚህ አከፋፍሎ የሰጠው? ማን ነው የሰጠው? አሁን አንተ የቁጥር መብዛት ማነሱ ነው። አሁን ዋናው ለአንተ የሚያስፈልግ ኢየሱስ ስራ አንተ ሲመስል ያን አምነዳል። ይሄ ነው የሚያድን። አንተ ቁጥር እሺ እኔ እሱን አምኜ መዳን ይችላለሁ። ግን ማንበብ ደግሞ ማመን ከየት እንደሚመጣ ማወቅ አለብን። ማመን እኮ ከማስማት ከማንበብ ነው የሚወጣው እንጂ እኔ ከጫካ እንደዚህ ወጥቼ ኢየሱስ ያድናል ብዬ ኢየሱስ ማዳኑን በምንድን ነው የምታስረዳኝ? አንድ ሰው ይዞ እስኪ አስረዳኝ ካለ እኔ እንዴት አስረዳለሁ? ካላነበብኩት ጽኑ መሰረት እንዳለ ካላወቅኩት። አሁን አይተሃል፣ እዚህ መጽሐፍ ወደቀ፣ እዚህ እንደዚህ ሆኖ እንደዛ ገባ። ኧረ እኔ ዛሬ ነው የምሰማው፣ ይሄ ጉድ ነው። ኧረ እኔ እንደዚህ ነገር ሰምቼ ራሱ አላውቅም። ምን አይነት ራስ ምታት ራሱ እኔ ዛሬ ብዙ ነገር ሰማሁ እዚህ ቦታ ላይ ማለት ነው። አሁን የሚያስፈልግ መጽሐፉን አንብበህ መጸለይ ነው። 83 ምን የቱን ላንብቡ? የቱን ላንብቡ? እሺ አይ ውድቅ አልተደረገም ቅድም ስትልም ስለነበር በተጨማሪ ልንገርህ፣ የቤተ ክርስቲያን አበው የሚባሉት ቆይ አባቶች ናቸው ያልከው አንድ አቢሲኒያዬ፣ ዲዮናሲዮስ ዘእስክንድሪያ፣ ቄርሎስ ዘኢየሩሳሌም፣ ጁልየስ አፍሪካነስ፣ ጎርጎሪዎስ ዘእንዚናዙ ራእይ ዮሐንስን አይቀበሉም። አሁን አንተ ያደረግከውን ስማ፣ ጉግል ላይ ገብቼ አጠገቤ 5-6 ስልክ አለ። በሰከንድ ውስጥ 40 መረጃዎች ማውጣት ይችላሉ። ይሄን አሁን አቅቶኝ ነው አሁን ጉግል ያደረግከውን ነገር እኔ ጉግል ማድረግ ያቃቴ መስሎ ነው? አያቅትህም። አይ ነው ይዌል አያቅትህም፣ ግን ይሄ ነው። አሁን ይሄ በነገራችን ላይ በጉግል ላይ ብቻ ሳይሆን ይሄ ቸርች ሂስትሪ ላይ ያለ ነው። ሁለተኛ ደግሞ ልንገርህ ሪቪሌሽን ስለ ራእይ ሲናገር ኒው ትራንስሌሽን ዊዝ ኢንትሮዳክሽን ኤንድ ኮመንተሪ ፔጅ 145 ላይ ምን ይላል መሰለ? ራእይ ዮሐንስ በዲዮናሲዮስ በታላቁ ባሲሊዮስ
በጎርጎርዮስ ዘኑሲስ በዮሐንስ አፈወርቅ ዘንድ ከተቀጠፉ ስራዎች ጋር ይካተታል አሉ። ራእይ ቀኖናዊ ጽሑፎች ባልሆኑ ስብስቦች ውስጥም ተቀምጧል። በዲዮናሲዮስ፣ በታላቁ ባሲሊዮስ፣ በጎርጎርዮስ ዘኑሲስ፣ በዮሐንስ አፈወርቅ እና በሌሎች ጸሐፊያን ከተቀጠፉ ስራዎች ውስጥ ነው ይላል። ማን ነው አሁን ያነበብክልኝ? ማን ነው የማጽሁፍ ማን ይጻፈው? እሺ አሁን ስለ ሪቪሌሽን ቪዲዮን አብራና ኒው ትራንስሌሽን ዊዝ ኢንትሮዳክሽን ኤንድ ኮመንተሪ ፔጅ 145 ላይ ቪዲዮን አብራና ቪዲዮ ማብራት እንደማልችል መረጃውን ጻፈውና ያዘውና ሰርች አድርገው ቪዲዮ ማብራት እንደማልችል ያው ገባይ ራሱ አዳምጠኛ እንዴ ወንድሜ ተረጋጋና አዳምጠኝ። ቅድም ራሱ ኑር ሁሴንን በላያን ነው ቪዲዮ ክፈቱ እያልኩ የነበረው፣ ምክንያቱም ሌላ እንትን ላይ ስላልነበርኩ እነሱ ናቸው ቪዲዮ ሲከፍቱልኝ የነበረው እንጂ ቪዲዮ መክፈቱ ቀላል ነው። በነገራችን ላይ ከዚህ በፊትም የሰጠውህን መረጃዎች እንደዚሁ ራስህ ሰርች አድርገህ አግኝተዋል አይደለ? ታስታውሳለህ። ስለዚህ እኔ ምንም የምቀጥፍብህ ምክንያት የለም። በተጨማሪ ሰርች ሂስትሪ ያዘዋል። እኔ ከዘፍጥረት እንደዚህ እናድርግ፣ ከዘፍጥረት እስከ ራዕይ አንድ መጽሐፍ አንሳና ይህን መጽሐፍ እቀበላለሁ የምትለው አንዷን መጽሐፍ ብቻ አንሳና በዛ መጽሐፍ ላይ ቆሜ ወንጌል ልስበክ። አንድ መጽሐፍ መቀበል አልቀበል እኮ አይደለም። መቀበል አለመቀበል ሳይሆን የአንተ የሃይማኖት አባት የተባሉት ራሱ ዮሐንስ ራእይን ውድቅ አደረጉት። እሺ ውድቅ ነው የምትቀበለውን አንድ መጽሐፍ ጥቀስልኝና እዛ መጽሐፍ ላይ ቆሜ ወንጌል ልስበክ። ማንን ልቀበል? ለምሳሌ የሉቃስ ወንጌልን እንዳልልህ ሉቃስ ወንጌል ሉቃስ ላይ ቆሜ ልስበክ ቆይ እንጂ ሉቃስን ራሱ ሉቃስ አይደለም የጻፈው አሉ። ሁለተኛ እንደገና ደግሞ ምን ተፈጠረ? ሉቃስ ራሱ ሲናገር እዛው ሉቃስ ወንጌል ላይ የቃሉ አገልጋዮች እንዳስተላለፉልን እኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራ ስላዘጋጁ አለ። ታሪክ ነው ነው ሉቃስ ራሱ ያየውን ሳይሆን በስሚ ያገኘውን ነው። እስቲ አንብበው እስቲ ሉቃስን የመጀመሪያውን ሉቃስ ምዕራፍ 1 ቁጥር 1 እና 2 ብቻ አንብበልኝ። የከበርክ ቴዎፍሎስ ሆይ ቀጥል። ቃል በቃል አንብብልህ ላውጣው። ደህና አድሮ ወንድሞቼ በቃቸው። እኔ እንቅልፍ መጣ። እሺ ሰላም አደረሽ። ፎሎ አድርጌያለሁ ብራዳይ፣ ፎሎ አድርጌያለሁ። ፎሎ መልስ። እሺ ሉቃስ ምዕራፍ 1 እና 2 አንብብልኝ። የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ ቀጥል። እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ። እሺ ስለዚህ ምንድነው ከላይ የሚለው ያዩትና የመሰከሩትን አይደለ? እያንዳንዱን በጥንቃቄ ሉቃስ በሰዓቱ ዶክተር የነበረ ሰው ነው። ቆይ ያዩትና የመሰከሩትን አንድ ጊዜ እያንዳንዷን ነገር የጻፈው። እስቲ ከእናንተ ቤተ እምነት አሁን ያለውን መጽሐፍ የኛ ችግር የለም የኛ እንመጣለሁ። አቢሲኒያ አሁን ቃሉን እያሻፈፍከው ደንብ ስማኝ። ዶክተር የነበረ የተማረ እውቀት ያለው ሰው ነው ሉቃስ። ምን ብሎ ጀመረ? እስቲ ደግማ የእሱ መማር ጋር እኮ አይደለም ችግር ገባኝ። ምን እንደጻፈ ምን ይላል? ከመጀመሪያው በዓይን ያዩትና በዓይን ያዩት ያዝልኝ አንድ የቃሉ አገልጋዮች የሆኑት እንዳስተላለፉልን። እሺ አንተ ቆይ እስኪ አቢስ መቼ ነው ያስተላለፉልን? ልጨርሰው። አሁን እዚህ ጋር ማን ነው የቃሉ አገልጋዮች የሆኑትና ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ። እሺ ምን ያህል ጊዜ ምን ያህል ክፍተት አለው? እነዛ የምን ያህል ጊዜ ክፍተት አለው? እነዚህ የቃሉ አገልጋዮች እና ሉቃስ የነበረበት ጊዜ የምን ያህል ዓመት ልዩነት ያለው ይመስላል? አሁን ልመልስ። በጣም ጥሩ። በመጀመሪያ ደረጃ እዚህ ጋር በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ። ምን ያህል ክፍተት አለው? ቆይ ልመጣ እኮ ነው። አቢሲናዊ የቃሉ አገልጋዮች እንዳስተላለፉልን አለ እንጂ
ያስተላለፉለት የቃሉ አገልጋዮች ራሱ እነማን ናቸው ነው። ሐዋርያቱ ደቀ መዛሙርቱ በህይወት ያዘው ለመሆናቸው መረጃ ሲጻፍ በህይወት እኮ ያሉ ሰዎች ናቸው። እዛው አጠገቡ ያሉ ሉቃስ የማን ተማሪ ነው? እሺ ሉቃስ የኢየሱስ ሐዋርያ ሉቃስ ከ12ቱ ሐዋርያቶች ውስጥ አለ። 12ቱ ሐዋርያት ከላይ ነገረ እኮ እነሱ እንደነገሩ እንዳስተላለፉ ሉቃስ ከ12ቱ ሐዋርያት ውስጥ አለ። ላስረዳ። አንድ ደቂቃ ብቻ ስጠኝ። አንድ ደቂቃ ሉቃስ ይህንን ሲጽፍ እነዚህ ከኢየሱስ ክርስቶስ ጋር የነበሩ ደቀ መዛሙርቱና ሐዋርያቱ በአካል ፊት ለፊቱ አጠገቡ አሉ። ከነሱ በጆሮ የሰማው በቃ እያንዳንዷን ነገር የጻፉ ላይ ትኩስ መረጃ ማለት ነው። እዛው ጋር ትኩስ መረጃ ነው። እሺ ይሄንን ያዝልኝና እስቲ ወደ እናንተ መጣ ከ2000 እከሌ ለከሌ በአፍ ተላልፎ በቃል ሸምድዶ አንዱ ብሎ 2000 ዓመት በኋላ ያለውን አንተ እውነት ብለህ ከተቀበልክ በአካል እዛው ሉቃስ በአካል እዛው ያገኘው ማንን ነው? ሉቃስ በአካል ያገኘው ማንን ነው? ምስክር የነበሩትን በደንብ አምጡ እንጂ እሱ የኢየሱስን ሐዋርያም አልነበረም። ከ12ቱ ውስጥ የለም። በሰዓቱም ከኢየሱስ አልሰማም። እሱ አይደለም አቢሲኒያ ሰማለ ያ ጀማዓና እሺ ጫጫታ ስር ያለበት ቦታ ነው የሚያረፈው። ስለዚህ ሉቃስ ከ12ቱ ሐዋርያት ውስጥ አለ የለም? ከላይ ግን አንብቡ። ማይነገረኝ ይላል። ከላይ አንብቡ። ቆይ አሁን በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉ መቼ? ሉቃስ ከማን ነው የሰማው? ሉቃስ የማን ተማሪ ነበር? አቢሲኒያ ይሄ ራሱ የተናገረው ነው። የማን ተማሪ ነበር እሱ? ከላይ የቃሉ አገልጋዮች የነበሩት ይሄ ምስክሮች ሐዋርያቱ አሉ ነው። ይሄ አሉ ነው። እነማን እንደሆኑ ራሱ አይነገርም። ራሱ ባንደበቱ ሉቃስ የጳውሎስ ተማሪ ነበር። አቢሲኒያዬ እሺ አይደለም? አዎ ልክ ነህ። አዎ እሺ። ጳውሎስ ራሱ የኢየሱስ ደቀ መዛሙርቱ 12 ውስጥ የለም አይደለም? የለም ግን ሐዋርያ አድርጎ መርጦታል። አይ እሱ በህልሙ አይቶ ነው። እሱ ህልሙ ላይ ራሱ ችግር ስላለበት ራእይ ነው ያየው እኮ እሱ ራሱ ብርሃንን አዩ አላዩም እያለ እሱ ራሱ ግራ ስለገባው ምንም ግራ አልገባው። ራእይ ነው ያየው። እንደውም እስከ 3ኛው ሰማይ ተነጥቋል። እሺ ለቃሉ ይቅርታ። እሱን ማለት ፈልጋለሁ በስተታ። አሁን ግን ሉቃስ የሰማው ከማን ነው ማለት ነው? ከነ ጳውሎስ። እሺ እነ ጳውሎስ ብቻ ሳይሆን ሉቃስ ያንን ሲጽፍ ሐዋርያት በህይወት ያሉ ሐዋርያት እንደነበሩ ታምናለህ አታምንም? ኦኬ ወደዛ ከሄድን ደግሞ የሉቃስ ወንጌልን ራሱ አሁን ባለ ዶክተር ባርት ሄርማን መጽሐፍ ላይ በግልጽ እንዳስቀመጠው የሉቃስ ወንጌልን ሉቃስ አልጻፈም ይላል። ይሄው ሉቃስ ምን እያለ ሉቃስ እኮ በሉቃስ ስም የዳቦ ስም ተሰጥቶት እንጂ ሉቃስ አይደለም እያለ ነው። ሉቃስንም ሐዋርያት ስራን የሚጻፈው ሉቃስ ነው። በምን ታውቃለህ? ሐዋርያት ስራ ማለት ራሱ ሉቃስ ሳይሆን የጻፈው ጳውሎስ ጽፎ ሰጥቶ ነው የሚባለው። በነገራችን ይህንን የሐዋርያት ስራንም የሉቃስ ወንጌልንም ጳውሎስ ነው ጽፎ የሰጠው። ሉቃስ መጽሐፉን በምን ታውቃለህ መሰለህ? ቴዎፍሎስ ብሎ ይጀምርና እዛ ሐዋርያት ስራ ደግሞ መጀመሪያው ላይ የዳቦ ስም ነው የተሰጠው እሱ ይላሉ። ማርቷንን ጽፌ እንደሰጠው አይነት ነገር ሐዋርያት ስራ የመጀመሪያው ምዕራፍ በሱ ስም ተቀጥፎበት ነው እንጂ እሱ ኧረ እንደዛ የሚባል ነገር የለም። አሁን እንደዛ የሚባል እንደዛ ሳይሆን መጽሐፉ ላይ እንግዲህ ይህን ያህል እንዴት የሉቃስ መጽሐፉ ሲገኝ ራሱ አቢሲኒያዬ የሉቃስ ወንጌል የሚል የለውም፣ አልተገኘም። የዮሐንስ ወንጌል የሚል አልተገኘውም። የማርቆስ ወንጌል የሚል የለም። እዛ መጽሐፉ ራሱ ሲገኝ ፍራግመንቱ ሲገኝ ብጥስጣሹ ሲገኝ ራሱ ማለት ነው። እዛ ላይ አቢሲኒያዬ አሁን እዛ ላይ እንትን ያሉት ምንድን ነው? ይሄ ጽሁፍ
የሉቃስን ይመስላል። ስለዚህ የሉቃስ ይባላል። ይሄ የእንትናን ይመስላል የእንትና ይባል እየተባለ ስም ተሰጠው እንጂ መጽሐፉ ሲገኝ የፍራግመንቱ ራሱ ሲገኝ በተስታሹ የሉቃስ ወንጌል፣ የዮሐንስ፣ የማቴዎስ ተብሎ አልተጻፈበትም። ይሄን ታውቃለህ? የሐዋርያት ሥራ ምዕራፍ 1 ብቻ አንብብ። የሐዋርያት ሥራ ምዕራፍ የመጀመሪያውን ቁጥር ብቻ አንብብ። እሱን እኮ ነው የምልህ። የሐዋርያት ሥራ የሚለውን ምን ይላል? አጀማመሩ የሐዋርያት ሥራ የሚለውንም የቤተ ክርስቲያን አባቶች ይሄ ወደዚህ ጽሑፍ ይቀርባል፣ ስለዚህ የከሌ ነው ብለን ስያሜ እንስጠው ተባለ እንጂ ሲገኝ የከሌ ተብሎ አልተጻፈበትም እኮ ነው እያልኩ ያለሁት። እሺ እሷን ብቻ የመጀመሪያውን አንብብ። የሐዋርያት ሥራ አንድ ቁጥር ነው። ማሜ እየሰማ ነው። እያኘክ በለው፣ እየበላ ነው እያኘክ። እሺ ምዕራፍ ቁጥር አንድ ነው የሚለው ነው። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፉ ይላል። በቃ እሱ ጋር ዝልኝ አሁን አየህ፣ ለማን ቴዎፍሎስ ሆይ ብሎ መጀመሪያውን ነገር ጻፍኩልህ። ቅድም ትዝ ይልሃል ሉቃስ አንድ ላይ ስታነበው፣ ሉቃስ አንድ ላይ ቴዎፍሎስ ሆይ የሚለው ቴዎፍሎስ ሆይ ብሎ ፓርቷን። ይሄ ሉቃስ ወንጌል ማለት የሐዋርያት ሥራ ፓርቱ ይሄ ፓርቷን ማለት ሉቃስ ወንጌሉ እንዳለ እንደ ፓርቷን ያዘው። ሐዋርያት ሥራ ልክ ሁለተኛው ሉቃስ እንደማለት ነው። የሉቃስ ወንጌል ሁለተኛው ክፍል ማለት ነው። በምን ታውቃለህ? ሉቃስ ለዛ ለቴዎፍሎስ የመጀመሪያውን ሲጽፍ ለቴዎፍሎስ ምን እንዳለ መስመር በመስመር ይነግረዋል። ከዛ ቀጥሎ ደግሞ ትዝ ባለፈው የጻፍኩልህ ብሎ እንደማለት ነው። ልክ አሁን ድገመው አንድ የሐዋርያት ሥራ ምዕራፍ 2 ቴዎፍሎስ ሆይ ኢየሱስ የመረጣቸው ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍኩ አለ። መጀመሪያው ነገር መቼ ነበር እኮ? ይሄን እኮ ነው መች ተቃወምኩ። አቢሲኒያ እዚህ ጋር ፓዝሪ ያደርግ ያለሁ አንተ ግን እኮ ነው የምልህ የሉቃስ ወንጌልንም ይሄን የሐዋርያት ስለዚህ ሉቃስ ሉቃስ ሐዋርያትንም ሐዋርያትን መጽሐፍ ማመን መጀመሪያ እኮ ብጨርስ ትረዳ ነበረ። ይሄንን ሲገኝ መጽሐፉ ፍራግመንቶቹ ሲገኙ ይሄ የሉቃስ ወንጌል ነው፣ ይሄ የሐዋርያት ሥራ ነው፣ ይሄ የእንትና ነው ተብሎ አልተጻፈበትም ነበረ። እያነበቡ ይሄ አጻጻፍ ከእንትና ጋር ይሄዳል፣ ስለዚህ እንትና እንበለው እያሉ ስያሜ ሰጡት እንጂ ነው። ገብቶሃል? ስያሜ የተሰጠው እንጂ የሉቃስ ወንጌል ፍራግመንቱ ሲገኝ፣ የማቴዎስ ወንጌል ሲገኝ፣ የማቴዎስ ወንጌል የሉቃስ ወንጌል የሚል ጽሑፍ የሐዋርያት ሥራ የሚል ጽሑፍ አልተገኘበትም ነበር ነው። ገባህ? ስለዚህ የቤተ ክርስቲያን አባቶች ይህ አጻጻፍ ከእንትና ጋር ይስማማል፣ ስለዚህ ይህንን እንትና ነው ሊሆን የሚችለው እያሉ ስያሜ የሰጡት እንጂ ሲገኝ ማን እንደጻፈው ራሱ አይታወቅም። ስለዚህ ይህ ስያሜ ሲሰጡት በዛ ቦታ ላይ ስህተት ተሰርቷል ነው። ሉቃስ አልጻፈውም። እሺ እንግዲህ አንተ ሉቃስ 100% ሉቃስን የጻፈው ሉቃስ መጽሐፉን ደግሞ ሉቃስ ወንጌል ምዕራፍ 1 እና 2 ያለው ልክ ነው። አሁን በዚህ ይህን በተረዳህበት እስቲ አሁን ወደ እናንተ መጽሐፍ ስንመጣ የፈጣሪ ቃል መሆኑን ምንድን ማስረጃ አለ? የፈጣሪ ቃል መሆኑን ምንድን ነው ምስክሩ? ከፈጣሪ ማንም ምን እንደሰማ ምንድን ነው ማረጋገጫ? በመጀመሪያ ደረጃ ቀደምት መጽሐፍት ላይም ሲናገር አምላክ ለሰው ልጆች መመሪያ ይሆን ዘንድ ነቢይ ይመርጣል። ያን ነቢይ ከመረጠ በኋላ ምን ይላል? ለዛ ነቢይ በህልም በራእይ ወይም ደግሞ የመልአክ መልእክተኛን በመላክ ምን ያደርጋል? መልእክቱን ያስተላልፋል። ይሄ ነው ፈጣሪ ለሰው ልጆች መመሪያ የሚልክበት መንገድ ይሄ ነው። ከነዛ መልእክት ሲልክ አዲስ መልእክት ነው የሚሰጠው ወይስ ያለውን መልእክት ነው መልሶ የሚሰጠው ወይስ አዲስ መልእክት ነው የሚሰጠው? ኦኬ መልእክቱ እንደየዘመኑ ሊለያይ ይችላል። የነበረውንም አጽድቆ ሊሆን ይችላል። ወይም ደግሞ እንደ ሰዎቹ ንቃተ ህሊና፣ እንደ ዘመኑ ሁኔታ፣ እንዳኗኗራቸው፣ እንደ ስልጣኔያቸው አብዴት ሊያደርገው ይችላል። ያለውንም አጽድቆ ሊልክ ይችላል። እሱ ያ የላከው አምላክ ፍቃድና ፍላጎት ነው። ምንድን ማስረጃው? ለምሳሌ ለዛ ሰው ፈጣሪ መስጠቱ ማስረጃ ምንድን? ለዛ ሰው ስትል አሁን ለምሳሌ ለእናንተ መጽሐፍ ለማን ነው የወረደው? ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ከማን ዘንድ ወረደ?
ዓለማት ፈጣሪ ከሆነው አላህ። ማን ነው ምስክሩ? ማን ያያለ? ምንድን ነው መረጃው? ምስክር በመጀመሪያ ደረጃ ለአንድ ነቢይ መለኮታዊ መገለጥ ሲወርድለት የግለሰቦች ወይም የሰዎች ምስክርነት አያስፈልግም። በመጀመሪያ ደረጃ ያ ነቢይ እሱ ነው የሚቀበለው፣ ለሰዎች የሚያስተላልፈው። ምስክር ካስፈለገማ ነቢይም መምረጥ አያስፈልግም። ለሰዎች ሁሉ መልእክቱን ራሳቸው እንዲያውቁት ማድረግ ይችል ነበረ። እሺ፣ ከፈጣሪ ዘንድ መሆኑ ምን ማስረጃ አለ? ከፈጣሪ ዘንድ ለመሆኑ በዛው መመሪያ መጽሐፍ ውስጥ ስለተናገረ። በምን ስለተናገረ? በዛው መመሪያ መጽሐፍ ውስጥ ስለተናገረ ፈጣሪ መሆኑን ፈጣሪ ለዛ ሰው እንደ ማለት አንድ ሰው ለምሳሌ አሁን ለምሳሌ ሙሴ 40 ቀንና 40 ሌሊት ከጾመ በኋላ ወደ ተራራው እንደወጣ ይናገራል። ያ ሁሉ ሚሊዮን ህዝብ ተራራውን በርቀት ሆኖ ሲያይ የእግዚአብሔር ክብር በዛ ተራራ ላይ እንደወረደ እና በጣም የሚያስፈራ እግዚአብሔር ክብር እንደነበረ 40 ቀን 40 ሌሊት እዛ አሳልፎ እንደመጣ ሲመጣም ይዞ የመጣው ጽሑፍ አለ ከእግዚአብሔር ዘንድ ተቀብሎ። ያንን የጻፈው ማን ነው? እግዚአብሔር። የጽላቱ ላይማ መጀመሪያ እግዚአብሔር ያንን የጻፈ ለሙሴ ይሄንን ታሪክ አብረው ሰዎች እንደነበሩ ምናምን የጻፈው ማን ነው? ሙሴ ራሱ ሙሴ። ግን እነዛ ሁሉ ወደ በሚሊዮን የሚቆጠሩት አብረውት ነበሩ። እነዛም ሰዎች እንደነበሩ የጻፈው ማን ነው? ቆይ ሰዎቹማ ፊት ለፊት ቆሞ እኮ እያዩ ነው። እነዚያ ሁሉ ሚሊዮን ሰው እነዛ ፊት ለፊት ቆመው ለማየታቸው አሁን መረጃ ላንተ የሆነህ ዘንድ የጻፈው ማን ነው? ከፊቴ ይህን ያህል ሰዎች ነበሩ እያለ የጻፈው ማን ነው? በሰዓቱ የነበሩ ሰዎች ሲመራቸው የነበረው ሲከተሉት የነበረው የተከተሉበትም ዋናው ምክንያት ያንን ክብር ስላዩ ነው የተከተሉት። አሁን ያንን የጻፈልን ማን ነው? ይሄ ሲገባ አንድ ሰው ያየው ምስክር አንድ ሰው እኔ በሚሊዮን የሚቆጠር ማስረጃ አለ። በሚሊዮን ለመኖራቸው ራሱ ማስረጃ ታመጣለህ አንተ። ግን በሚሊዮኖች ስንት እንደነበሩ ታመጣለህ። ሚሊዮን አይደለም ጥሩ፣ እሱን እንተውና ችግር የለውም። አሁን አንድ ማስረጃ ለፈጣሪ ሲያናገራቸው አይቻልም። አቢሲኒያ ቆይ አመጣለሁ እኔ። ምክንያቱም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መጽሐፍ ስለማይችሉ የሚመጣላቸውን ራእይ ሐዋርያቶቻቸው ወይም የእሳቸው ሰሃቦች እንዲጽፉት ነበር የሚያደርጉት። ቆይ እንጂ እነዛ ሐዋርያቶቹ አላህ ሲያናግራቸው እኮ ልጨርስ። አቢሲኒያ ልጨርስ። አጃኢብ የሚሆነው የአሽረፈል ሐልቅ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጉድ የሚሆነው ለምን በጣም ተአምር የሚሆነው ምንድነው ታውቃለህ? መጽሐፍ ማንበብ አይችሉም። ስለዚህ የመጣላቸውን ራእይ ምን ያደርጉ ነበረ? ከሰሃቦቻቸው ውስጥ ከ50 በላይ ጸሐፊዎች ነበራቸው። ጻፉ እያሉ ይነግሯቸው ነበረ። መጽሐፍና ማንበብ አይችሉም። ግን እሳቸውን ለመረጠ መጽሐፍና ማንበብ ስለማይችሉት መጽሐፍና ማንበብ። ይሄንን ደግሞ ምን አለ መሰለህ አምላካችን አላህ ማንበብ መጽሐፍ ቢችሉ ወይም ደግሞ ወረቀት ቢሆን ኖሮ ከአላህ ዘንድ የወረደው ምን አለ አምላካችን አላህ? ላውጣት ቁርአኑን ላውጣው። በጣም አምላካችን አላህ ይሄንን ራሱ ጥያቄ አንተ ጠይቅ። አንተ ከቁርአኑ ነው የምትወጣው እንጂ ከቁርአኑ ላይ ነው የምትወጣው። ከቁርአኑ ላይ ቆይ ተረጋጋ። አዲስ ያለው ከቁርአኑ ላይ ቆይ ተረጋጋ። ቢስሚላህ ነገር ከቁርአን ምዕራፍ 6 ቁጥር 7 ላይ አምላካችን አላህ ምን አለ? በአንተም ላይ በወረቀት የተጻፈን መጽሐፍ ባወረድንና በእጆቻቸው በነኩት ኖሮ እነዚያ የካዱት ሰዎች ይህ ግልጽ ድግምት እንጂ ሌላ አይደለም ባሉ ነበር አለ። አየኸው? ስለዚህ የተጻፈ ነገርም ሳይሆን የመጣው ምንድነው? መልእክቱ ነው የመጣው። መልእክቱን ደግሞ ለሰሃቦቻቸው ይነግሩና ሰሃቦቻቸው ይጽፋሉ። አየህ? ስለዚህ እኔ ለአንተ እነግርሃለሁ፣ አንተ ደግሞ ለሚጽፉ ሰዎች እንደዛ አዟቸው ነበር። መታገስ አትችልም። አቢሲኒያ ጨርስ ትርላል። ስለዚህ ምን አደረጉ? ሰሃቦቹ ጻፉ። ስለዚህ እነዛ ሰሃቦች ምስክር ናቸው። በተጨማሪ
በተጨማሪ ጅብሪል መልአኩ ጅብሪል በሰው እየተመሰለ መጥቶ ሲያስተምራቸው ቁርአንን እንዲይዙ በቃላቸው ሲያደርጋቸው በሰዓቱ ሰሃቦች ምስክር ነበሩ። ከጎናቸው ቁጭ ብሎ በሰው ተመስል ጅብሪልን አይተውታል። ጅብሪልን አይተውታል። በሰው አምሳል ተገልጦ አይተውታል። ጅብሪል በሰው አምሳል ተገልጦ እነዛ አይተውታል። ስለዚህ ጅብሪል ጅብሪል እኔ ጅብሪል ነኝ ብሏል እሱ አይደል? እኔ ጅብሪል ነኝ አላቸው። አዎ ጅብሪል መሆኑን ተናግሮ አስተምሯቸው። እኔ ጅብሪል ነኝ አለ። እሺ ከዛ ቃሉ ነበር የሚያመጣላቸው መልእክቱን ያመጣላቸው ነበር። እሺ መልእክቱን ሲያመጣላቸው ነበር። እንዴት ነው የሚወርደው? መልእክቱ ሲመጣ እንዴት ጅብሪል የሚወርደው? ጅብሪል መልእክቱን እንዴት ነው መጥቶ በጆሮአቸው ነው የሚነግረው? ጽፎ ሰጥቷቸው ነው የሚሄደው? ምንድን ነበር ሲያደርግ የነበረው? ይነግራቸዋል እንጂ። እሺ ለዚህም ይነግራቸዋል። ቆይ አዳምጠኝ። ቆይ ለዚህም አምላካችን አላህ ቆይ እንጂ አቢሲኒያ እየጠየቅ እኮ ኑር ሁሴን ካለ ቁርአኑን የምታስታውሱት ትነግሩኛላችሁ። ረሳሁኝ ቁርአናቱ አፍህን ምንድን ነው ጅብሪል ሲነግራቸው አፍህን ማላወሱን እንትን አትበል፣ በአንተ ላይ መሰብሰቡን በእኛ ላይ ነው የሚለው የቁርአን አያት ታስታውሱ። ላ ቱሐሪክ ሊሳነከ ሊተዕጀለ ቢህ ኢነ ዐለይና ጀምዐሁ ወቁርአነህ። ስለዚህ ልክ መልእክቱ ሲነገራቸው እሳቸው ቶሎ ለመያዝ በአፋቸው ድጋሚ ሲሉ አያስቸኩል፣ ችግር የለውም። በአንተ ልብ ላይ በአንተ አእምሮ ላይ ቁርአኑን መሰብሰብ በአንተ እንድትይዘው ማድረግ በእኛ ላይ ነው አላቸው አምላካችን አላህ። አየህ እንዲህ ነው የሆነው። ስለዚህ ያንን ሲነግራቸው ሲጽፉት እነዛ ሰሃቦች ምስክር ነበሩ። ያንን ደግሞ ሙሴ ጋር ብለህ ያነሳኸው ሙሴ የጻፈው ራሱ መጻፍ ይችላል። ተነገረኝ ያለው ራሱ በሰዓቱ ሲነገረው ደግሞ ሰምተው ነበረ፣ ሰዎች አጠገብ የነበሩ ሰምተው ነበረ ያለውም ራሱ። እሺ ቆይ ሙሴንማ ታሰው ሙሴንማ እንግዲህ ከሙሴ ነው ኮፒ ፔስት እኔ እሱ ባላም ደግሞ ከሙሴ ከመጣህማ ከሙሴማ እሺ አንድ ጊዜ ከሙሴማ ከመጣ እንደውም ከሙሴ ነው እንዳለ ኮፒ ፔስት ማየት ትችላለህ። አሁን እሱን አይሁዶች የሆነ ታሪክ እናንሳና እስቲ ለሙሴ ወረደውና የእናንተን ታሪክ እናመሳሰል። እንዴት እዚህ ጋር ራሱ ትንሽ የመረዳት ችግር ተፈጥሮ እንደሆነ ላስረዳ። ይሄንን በመጀመሪያ ደረጃ ለሙሴ መጽሐፉን የሰጠው ማን ነው? አምላክ አላህ። ለኢየሱስ መጽሐፍ የሰጠው ማን ነው? አምላክ አላህ። የሙሴ ማምላክ አላህ ነው። አላህ ነው። የሙሴ አምላክ አላህ ነው። አላህ ነው። እስቲ ሙሴ አምላኩን አላህ ያለበትን ቦታ ከመጽሐፍ ቅዱስ ምንድን ነው? በመጀመሪያ ደረጃ በሙሴ አምላክ ኤሎሂም ይባላል። ኤሎሂም የአብርሃም ያዕቆብ አምላክ የተባለው አምላክ እንጂ አላህ አይደለም። አላህ የሙሴ አምላክ አይደለም። አላህ እሱ አላህ መሆኑን ማሳየት እንችላለን፣ ችግር የለውም። ሙሴ የሚናገርበት ቋንቋ ምን ነበረ፣ በዛ ቋንቋ ምን አለው የሚለውን ማየት እንችላለን ካስፈለገ ማለት ነው። አላህ ብሎ ይጠራው አላህ ብሎ ይጠራው እንደነበረ ማሳየት እንችላለን። ያንን ለማሳየት ደግሞ ሙሴ ሲናገርበት የነበረው ቋንቋ ምንድን ነው የሚለውንም ማየት እንችላለን። ኦኬ፣ ስለዚህ ሙሴ ምን ቋንቋ ነበር የሚናገረው? አቢሲኒያ ሙሴ የሚናገር ነበር ዕብራይስጥኛ ነው። ዕብራይስጥ ኦኬ፣ ዕብራይስጥ ምናልባት አፍሪካ ኦኬ። ግብጽ ፈርዖን ቤት ስላደገ ግብጾች በሰዓቱ ይናገሩ የነበሩትን ቋንቋ ይናገራል። እዛ ግብጽ ፈርዖን ቤት ስላደገ ከዛ በተረፈ ደግሞ ለ40 ዓመት ወደዚህ ወደ አሁን ኢትዮጵያና ሱዳን ባሉበት እነዚህ ምንድን የሚባሉት አሁን የአሁኗ ኖርዝ ሱዳን እና ኢትዮጵያ ይሄ ከጎንደር ጀምሮ እስከ ኖርዝ ሱዳን ያለው ክፍል ጠቅላላ የሚገርመው ቅድም ከመጽሐፍ ቅዱስ እውነተኛውን ታሪክ ነው የምነግርህ። ስማ አንተ የራስህን አይደለም አልሳትኩም። ስማ አንተ የአንተን ከመጽሐፍ ከመጽሐፌ ልንገርህ። ኧረ ከመጽሐፍ ራሱ አሳያለሁ። ሙሴ ሳውዲ ውስጥ ሀጅ እንዳደረገ ሁሉ አሳያለሁ ከፈለግ። ጭራሽ እሺ፣ ግብጽ በመጀመሪያ ደረጃ
ሙሴ ምንድን ነበር የሚናገሩት? ከፈርዖን ቤት ከፈርዖን አንድ ጊዜ ግብጽ ውስጥ ምን ቋንቋ ነበር? ቆይ መጥተሃል፣ በራስህ ጊዜ መጥተሃል። አሁን ግብጽ ያሉት አሁን ከየመንና ከሱዳን ከየመንና ከሳውዲ አረቢያ ባለፉት 600 እና 700 ዓመት ፈልሰው የመጡ ናቸው እንጂ ትክክለኛ የአፍሪካን ሰዎች አይደሉም። አሁን ግብጽ ያሉት ይሄን ማወቅ አለብን። የመጀመሪያ በዛ ሰዓት የነበሩ በዛ ሰዓት ግብጽ ውስጥ የሚኖሩት ምኖች ነበሩ? አሁን ያላቸው ከለር በዛ ሰዓት የነበሩ አይደሉም። አሁን ያሉት ግብጾች የዛ በሙሴ በነበረበት ዘመን የነበሩት አይደሉም። በጭራሽ ነው። ይሄንን መረጃ ይኸው እዛ ሄደ እንትን ፒራሚዱ በደንብ ስማ። አይደለም ግብጽ፣ ሊቢያ በደንብ ስማ። ሊቢያ፣ ሞሮኮ አሁን ያለው ግብጽ እንዳለ ከሳኡዲ እና ከየመን ባለፉት 700-800 ዓመት የገቡ ናቸው እንጂ አሁን እኛ ያለ ነው አፍሪካኖች አይደሉም በጭራሽ። በሰዓቱ የነበሩት አቢሲኒያ ተሳስተሃል። አንድ ጊዜ ተረጋጋና ከዮሴፍ ወይም ከኢየሱስ እና ከሙሳ ማን ይቀድማል? ዮሴፍ ይቀድማል። ዮሴፍ ግብጽ ውስጥ የምን ቋንቋ ተናጋሪ ነበረ? ቻልኩኝ። አዳምጥ እንጂ ከሴም የቋንቋ እንትን ውስጥ ነው የመጡት። ከምንድን ነው ይሄ እዛ አካባቢ ያሉት ከሴሜቲክ ባክግራውንድ የመጡ ናቸው። ገብተዋል ወዳጀዋ። ስለዚህ እነዛ ሴሜቲክ ባክግራውንድ ያላቸው ቋንቋ ተናጋሪዎች ደግሞ በሙሉ በምንድን ነው መሰለህ አምላካቸውን ብለው የሚጠሩት አላህ ብለው ነበር የሚጠሩት። ይሄንን ደግሞ ማነው አላህ ብሎ የሚጠራው? አጠቃላይ የሴሜቲክ ባክግራውንድ ያላቸው ቋንቋ ተናጋሪዎች ሴሜቲክ ባክግራውንድ ያላቸው ቋንቋ መቼ ነበሩ? መጀመሪያ ይሄን ተናግረና አቢሲኒያ መቼ ነበሩ? አቢሲኒያ ሴሜቲክ ባክግራውንድ ቋንቋቸው ሴሜቲክ ባክግራውንድ የሆነ እያልኩ ከመቼ ጀምሮ ይባላል እንዴ? እሺ እንዴ ከእናንተ ከነቢያችሁ በፊት አላህ ብለው ይጠሩ ነበር እንዴ? አዎ የሚገርመው ከአደም ጀምሮ አብርሃም ማስረጃ ስጠኝ ከመጽሐፍ ቅዱስ ከመጽሐፍ ቅዱስ ምክንያቱም የእናንተ በሰባተኛው ክፍለ ዘመን የጻፈው የእናንተ መጽሐፍ በሰባተኛው ክፍለ ዘመን የጻፈው ቆይ አይደለም ዛሬ ስልጠና ተሰጥቶ ነው የምትሄደው የእናንተ መጽሐፍ በሰባተኛው ክፍለ ዘመን የተጻፈው በሰባተኛው ክፍለ ዘመን አታስጮኸኝና ማለት ነው እንደው እዚህ ጎረቤትም እንዳደረብሽ እየሰማኸኝ በመጀመሪያ ደረጃ በጀሚኒያ ጉባኤ ውድቅ ከተደረጉት ባይብሎች ወይም መጽሐፎች መካከል የ12ቱ ነገዶች መጽሐፍ እና የአብርሃም የቃል ኪዳን መጽሐፍ የሚባል እንዳለ ታውቃለህ? እሱ እንደዛ ይላል። ታሪክ ላይ እንደዛ የሚል ነገር አለ። በቃ ጎበዝ ልጅ። ባለፈው ነው ይችንም የነገርኩህ አስታውሳለሁኝ። የለም ብለህ ድርቅ ብለህ አስታውሳለሁ። እዚቹ ቤት አሁን አንተ የምታሳየኝ አንድ ቋን ነገር ከሰባተኛው ክፍለ ዘመን በፊት አላህ ብሎ ያመለከ ምናልባት እነዚህ ቆሬሾች ናቸው ይባሉት። ልነግርህ ነው። ተረጋጋ መጀመሪያ። አሁን የጀሚኒያ ጉባኤ ውድቅ ከተደረጉት መጽሐፎች ውስጥ የአብርሃም የቃል ኪዳን መጽሐፍ፣ የነቢዩ አደው መጽሐፍ፣ የነቢዩ ናታን መጽሐፍ እነዚህ ሁሉ ምንድን ነበር ቋንቋቸው? ሴሜቲክ ባክግራውንድ ላንጉዌጅ ተናጋሪዎች ነበሩ። እዛ ላይ የአብርሃም የቃል ኪዳን መጽሐፍን ብትመለከት ራሱ በዛ ቋንቋ የተጻፈ ስለሆነ አላህ ብሎ ነው ያስቀመጠው። ቆይ አሁን አንተ የምታሳየኝ ከሰባተኛው ክፍለ ዘመን በፊት አላህ ብሎ ያመነ አንድ አማኝ ታሳየኝ። እየነገርኩህ የአብርሃም የቃል ኪዳን መጽሐፍ መቼ ላይ ለአብርሃም የተሰጠው መጽሐፍ ነው። መቼ ነበር የነበረው? አቢሲኒያ
አሁን እሱ አሁን አንተም አንድ ነገር መቼ ነበር የነበረው? አንተ አብርሃም ቆይ ጃቢስኛ ተረጋጋ እንጂ አብርሃም መቼ ነበር የነበረው? ከሙሴ ከስንት ዓመት በፊት ነበር የነበረው? ብዙ ዓመት። ስንት ዓመት? እስኪ እንደው ገስ እርግጠኛ አይደለሁም። 2000 ከምድር ማን ነው? ከአዳም ጀምሮ ነው። ከአዳም ጀምሮ አብርሃም ላይ እስክደርስ ድረስ ያለው ከአብርሃም እስከ ኢየሱስ 2000። እሺ ቆይ ሙሴና በኢየሱስ መካከል ራሱ አባብ 2000 ነው። ተው እንጂ እሱን ቆይ ተረጋጋ። ቼኪት እሺ ኖ ከማን በማን ማማን 2000 አልከኝ? ከዛ በላይ አልከኝ። በሙሴና በኢየሱስ መካከል ራሱ በሙሴና በኢየሱስ ስንት ያልከኝ? ከ2000 በላይ ነው። ቆይ እንደዛ አይደለም። እንደዛ ቼክ አድርገው እስኪ ቼክ አድርገው፣ ችግር የለውም። ቆይ እሺ اللهم إني أعوذ بك من النار 431 አምነህ እኔስ 2000 ስንት ይመጣል? 2000 የለውም ዓመተ ምሕረቱ። ዞሮ ዞሮ አብርሃም ከሙሴ በፊት ረዥም ጊዜ የነበረ ነው። ስለዚህ አብርሃም ራሱ የአብርሃም የቃል ኪዳን መጽሐፍን የተጻፈው ሴሜቲክ ባክግራውንድ ከሚባሉት ቋንቋዎች ውስጥ ነው። እዛ ላይ አላህ ይላል። አሁን የምታሳየኝ እና አብርሃም ፈጣሪያቸውን አላህ ብለው የተከተሉበትን ቦታ እሱን እኮ ከሴሜቲክ ባክግራውንድ ውስጥ ካላቸው ቋንቋዎች አምላካቸውን አላህ ብለው ይጠሩ እንደነበረ የተለያዩ ኢንሳይክሎፔዲያዎችን እሰጥሃለሁ ከፈለክ መረጃ። የእስራኤላኖች አምላክ ስሙ ማን? በቃ ነው ሌላው እስከምንገባ የእስራኤላኖች አምላክ ስሙ ማን? አንድ ነው በቃ አላህ። ስሙ ማን ነው? አላህ። አንድ እስራኤል ያምጣልኝ እስኪ ፈጣሪውን አላህ ብሎ ይጠራ። ለሙሴ እንደ ባይብልህ ራሱ ለሙሴ ስምህን ማን ልበላቸው ባለው ጊዜ ማን በላቸው ነው ያለው። ዘጸአት ምዕራፍ 3 ቁጥር 13 እና 14 ያው ሀሳቡ እዛ ነው ያለው። አሁን የሚጠይቀኝ ምን አላቸው? ያኔ ምን አላቸው? እኔ የአብርሃም ይስሐቅ ያዕቆብ አምላክ ነኝ ካለ በኋላ ያለና የነበረ የሚኖር ነው ያላቸው። አላላቸው። እሱ ትርጉም አማርኛው ላይ ያገኘኸው አማርኛው ላይ ነው። ሲብሮ ላይ ሂድና ዘጸአት ምዕራፍ 3 ቁጥር 13 አንተ አማርኛ ላይ ነህ። አሁንም እነሱ ቋንቋ ላይ ምን አላቸው ለሙሴ? በአማርኛ መቼም ያለና የሚኖር አይለውም ለሙሴ። ሙሴ አማርኛ አንዱ ነገር በፈለግከው ቋንቋ ይሄ አሸር ይሄ ነው ያለው። ምን ማለት ነው? ይሄ አሸር በቃ የሆነ ጉራግኛ መሰል አይደል? እስቲ ድገም። ይሄ አሸር ይሄ ነው ያለው። ምን ማለት ነው ትርጉሙ? አይ አም ሁ አይ አም ማለት ነው። ምን እኔ አንብበው እስቲ የአማርኛውን መጽሐፍ ቅዱስ ዘጸአት ምዕራፍ 3 ቁጥር 13 በቋንቋው ስላልከኝ አሁን በዚህ ቋንቋ ነው የተናገራቸው። ስለዚህ አሁን የምታመጣልኝ አንተ ሙሴ ቋንቋ ተናጋሪ ነበረ። ዘጸአት ምዕራፍ 3 ኦኬ። ሙሴ ሙሴ ፈርዖን ቤት ነው ያለው። ፈርዖን ቤት ያሳደገችው እናቱ ነች፣ ትሬን ያደረገችው። በሰዓቱ የግብጾችን ቋንቋ ሊናገር ይችላል፣ ግን ዋና ቋንቋ ዕብራይስጥኛ ነው። አሁን ዘጸአት 3 ላይ ለሙሴ እግዚአብሔር ተገልጦለት ነበር። ዘጸአት 3ን በማስተዋል አንብብ። ከዛ በኋላ ስምህ ማን ነው ብሎ ሙሴ ሲጠይቀው እግዚአብሔር እኔ የአብርሃም የይስሐቅ ያዕቆብ አምላክ ነኝ ካለ በኋላ ያለና የሚኖር እኔ ነኝ ያለው። ስለዚህ ስሙን እንደዛ ነው የገለጸለት እንጂ አንተ እንደምትለው የእስራኤላኖች አምላክ አላህ ነው የሚል እሱ ያንተ ምኞት ነው እንጂ እንደዛ ነው ጻፍ። አይ አኮ አብሽኛ ያለና የሚኖር ነው ያለው ስሙ። አዎ በአማርኛ እኔ እናንተ የተግባባን ያለው አሁን በምን የተግባባን? እኔ እኮ እናንተ የተግባባ ነው ሳይሆን እያልኩ ያለሁት ለሙሴ ማን ብሎ ነው ስሙን የነገረው እንዴ? አሁን በአማርኛ እየነገርኩ እንዴ እንቅልፍ መሆን አልተኛም። እንደዛ ነው መሰለኝ። እና ለሙሴ ያለና የሚኖር አለው በአማርኛ። እሺ እኔ አሁን በአማርኛ የነገርኩ ነው፣ ግን አሁን ይኸውልህ ስሙን ሲነግረው ስም በመጀመሪያ ደረጃ ምን ይባላል መሰለህ? የአንድ ማንነት መጠሪያ ስም አይተረጎምም በመጀመሪያ ደረጃ ገብቶሃል? እሺ ስለዚህ ቆይ አቢሲኒያ አይተረጎምም። ስለዚህ ለምሳሌ
እንደው ብዙ ጊዜ እላታለሁ። በእርግጥችን የተጸውዖ ስም ጀዛከላህ አቮካዶ የተጸውዖ ስም አይተረጎምም። ብዙ ጊዜ እላታለሁ። ልድገምልህ። አበባ የተባለች ኢትዮጵያዊ ዲቪ ደርሷት አሜሪካን ሀገር ብትሄድ ፓስፖርቷ ላይ ፍላወር አትባልም፣ አበባ ነው ስሟ። የተጸውዖ ስም አይቀየርም። ገብቷል? ስለዚህ ለሙሴ ያኔ ማን ነው ስሙን ያለው? ያለና አሁን ቁጥር ከፍ አድርግልኝ። አሁን የከፈትከውን ገጽ ላይ ቁጥር 13 14 ከፍ አድርገው፣ ትንሽ ከፍ አድርገው። ምንድን ነው የተከፈተው? አሁን ተከፍቷል። ዘጸአት 3 ቁጥር 5 እና 6 ይኸው ፊት ለፊት በትልቁ ተከፍቷል። ይሄን የከፈትክልኝ ልጅ ዘጸአት 3 ቁጥር 14 እና 13 14 ላይ ትንሽ ከፍ አድርገው። ሂባ ሰለምቲዋ ከፍታለች። ከፍ አድርጊልኝ። ምኑን ፈልገህ ነው? ይኸው ከፍተዋለች እኮ ዘጸአት 3ን ቁጥር 6 ላይ ነው የምልህ። ላነብልን አሁን የነገርኩህ በማስረጃ ልነግርህ ነው። እነሆ ወደ እስራኤል ልጆች በመጣሁ ጊዜ የአባቶች አምላክ ወደ እናንተ ላከ ባልሁ ጊዜ ስሙስ ማን ነው ባሉ ጊዜ ምን እላቸዋለሁ አለው። አምላክም ሙሴን ምን አለው? ያለና የሚኖር ወደ እናንተ ላከ ትላለህ አለው ይላል። ከዛ ቀጥል አታውቀውም። ያለና የሚኖር ወደ እናንተ ላከ ትላለህ አለው። አምላክ ደግሞ ሙሴን ምን አለ? እስራኤል ልጆች እንዲህ ትላለህ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ያህዌ ወደ እናንተ ላከኝ። ይህ ለዘላለም ስሜ ነው፣ እስከ ልጅ ልጅ ድረስ መታሰቢያዬ ነው ይላል። አሁን የነገርከኝን ሀሳብ በዕብራይስጥኛ ወደ ህዝቡ ሲሄድ ምን ይላቸዋል? ህዝቡ ይጠይቁታል። ማናንተ ምንድን ነው ማላከ ሲሉት የአብርሃም የይስሐቅ የያዕቆብ አምላክ ብሎኛል፣ ስሙን እሱ ነው የላከኝ። እሺ ደጋግሞ ሲጠይቁት ያለና የሚኖር ቸው ብሎኛል ብሎ ልክ እንደዚህ ነው የሚነግራቸው። ይሄ በአማርኛ ነው ነው። ይህን ትርጉሙን በዕብራይስጥኛ ይነግራቸዋል ማለት ነው እኮ ነው ጥያቄው። ቆይ ምንድን ነው ያልገባኸው? ስሙ እኮ አይቀየርም። ያለና የሚኖር ብሎ በአማርኛ ለሙሴ እና የነበር የሚለውን ስትሮክ እኔማ ገብቶኝ እያስረዳሁ ነው። ምን እንዳለም እየነገርኩ ነው ያላቸው። ይሄ አሸር ይሄ ነው። ይሄ አሸር ይሄ ማለት ኤሎሄም ማለት ነው። ኤሎሄም ማለት ነው። አላህ ማለት ነው አይደለም? ነው አዳምጥ እንጂ። በመጀመሪያ አሸር ኤሄር አሸር ማለት ምን ማለት ነው ትላለህ? ይሄ ከአምላክ ስሞቹ ውስጥ አንዱ። ለምሳሌ አምላካችን አላህ 99 ስሞች አሉት። ከነዛ ውስጥ ምንድን ነው ካልክ አልሐሊቅ ነው፣ ፈጣሪ ነው፣ አሰመድ ነው፣ አረሂም ነው፣ አረህማን ነው። እነዚህ ሁሉ ስሞቹ ናቸው። ስለዚህ ኤሄር አሸር ኤሄር የሚለው ምንድን ነው ስንል መጨረሻ ላይ ወደ ምን ቀየራችሁት መሰለህ? መጨረሻ ላይ አርሃም ያልከውን አንተን ያልከው አረህማን ነው። ፍቅር ነው ልትለኝ ነው? አርሃም መሆኑን ታምናለህ? ግን አዎ ነው። አላህ ፍቅር ነው ብለህ ታምናለህ? አዎ። የዛሬ 100 ቢሊዮን ዓመት ምንም ነገር ሳይፈጠር በፊትም አላህ ፍቅር ነበር። ማንነቱ እኮ ነው ይቀየራል እንዴ? እሺ ገባኝ። ፍቅር ነበር አይደል? ያ ፍቅር በማንና በማን መካከል ነበር? በሁሉም ነገር ላይ እሱ ይኸውልህ፣ በመጀመሪያ ነገር በመጀመሪያ ደረጃ ቆይ እንጂ አፍቃሪነት የእሱ ማንነቱ ነው። ገብቶሃል? በነገሮች ላይ ተመስርቶ የሚቀያየር አይደለም። ገባ? ማንነቱ ነው እሱ በቃ እንጂ በነገሮች ላይ በሁኔታዎች ላይ የሚቀያየር አይደለም። የእኛ አምላክ እና አልሐምዱሊላህ። ወደ ሌላ ልትወስደው የፈልገህ ነው አሁን እሱ ነው። ለቀቅ ያደረኩህ አውቄ ነው። ልጨምቀህ እያስገባሁ ነው አውቄ። ለቀቅ ያደረኩህ ያለህን ሁሉ እንድትተፋ ብዬ ነው። ቆይ ግድ የለም ቀጥልሽ። እኔማ ስልጠና ልስጥህ። ምን ላድርገው ወንድምዬ? ምን ላድርገው? መጨረሻ ዘለን የምትሄደው። እሺ ቀጥል። እኔ ዘልዬ ሲሄድ ታገኛለህ። አቢሲኒያ እየጌጥ በዚያ አትታማም እንኳን ያው ማሜ ጆሮ እንዳይሰማ። እሺ ቀጥል። አመሰግናለሁ። ጥሩ። ስለዚህ ይሄ አሸር ይሄ ሮቻችሁ እየበላችሁ ይሄ አሸር ይሄ አሸር የሚለው በመጀመሪያ ደረጃ እኛ ትልቁ እንትን ምንድን ነው መሰለህ? ባይብል ራሱ ሙሴ ጻፈው ብለን አናምንም። ባይብል ላይ ራሱ ችግር አለ። ምክንያቱም ለምንድን ነው ካልከኝ ምን ይላል መሰለህ? ዘጸአት ምዕራፍ 6 ቁጥር 3 ላይ
ለአብርሃም፣ ለይስሐቅ፣ ለያዕቆብ ሁሉን እንደሚችል አምላክ ተገለጡ፣ ነገር ግን ስሜ ያህዌ አልታወቀላቸውም ነበር ይላል። አየህ፣ ሁሉን እንደሚችል አምላክ ብገለጥላቸውም ስሜ አልታወቀልም ነበር ለአብርሃም፣ ለይስሐቅ፣ ለያዕቆብ አለ። ለመጀመሪያዎቹ ራሱ እንግዲህ እዚህ ላይ ስንመለከት ስሙ አልታወቀላቸው ነበር። ከዛ ስሙ ማን ሆነ? ቆይ እንጂ ከዛ ስሙ ማን ሆነ? ስሜ ያህዌ ይላል። ስለዚህ አንተ አምላክ ማሜ እንዳትወጣ፣ ወላሂ ትንሽ እረፍት መውሰድ አለብኝ። ዛሬ ረዥም ደቂቃ ነው ያወራሁት። እችን ልጨርስልህና ማለት ነው። ስሜ ነገር ግን ስሜ ያህዌ አልታወቀላቸውም ነበር ይልና ያህዌ የሚለው ስም ደግሞ ምንድን ነው ስንል ከሙሴ በፊት በግብፅና በከነአን ጣዖታውያን ለጣዖታቸው የሚጠቀሙበት መጠሪያ ስም ነበር ይላል። ምን የሚለው ስም? ያህዌ የሚለው ወይም ባይሆን ቆሬሾች ከሚያመልኳቸው ማለቶች አንዱ ስሙ አላህ ነው አይደለም? ወላሂ ቢላሂ አይደለም ምትለኝ ነው። ይሄንን ማለት ነው አንድ መረጃ ማምጣት አትችልም እንዴ? ቆይ ከራስ መጽሐፍ ላይ ላሳየ። ቆይ እሺ ነብዩ በሰዓቱ ምንድን ያጠፉትን ያቃጠሉት በሰዓቱ? እሺ ከቆሬሾች ምን በሙሉ ከዛ ምን አስቀሩ? ምንም ያስቀሩት የለም። አዎ እርግጠኛ ነህ? አንድ አላስቀሩ። ጣዖት በሙሉ አውድመዋል። ያስቀሩት የለም። አንድ ያስቀሩት አለ? የለም። ጣዖት የሚባል ከጣዖት አንድ ያስቀሩት አለ። ስሙም አሁን ላሳይ ነው። መጀመሪያ እንደምትክደኝ እና እንደማትክደኝ ላይ ምንም ያስቀሩት የለም አለህ እኮ አቢሲኒያ ታድክመው በአላህ አለቃል ማስረጃቸው መልካም ይሆንላችሁ። ስሙ ቁጭ ላደረግለት አቢሲኒያ ማሜ። እሺ በቃ ወንድሜ ዛሬ እንግዲህ ትሰጣለህ። ወረህመቱላሂ ወበረካቱ። ደረቃችሁ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። አደረቀኝ ወላሂ አቢሲኒያ አደረቀኝ። ለምን መሰለክ? አቢሲኒያ እውቀቱ ትንሽ ስለሆነ ሁሉንም ርዕስ ውስጥ ነው የሚያስገባው። በጣም ጎበዝ ልጅ ነው። ከእሱ ጋር እንግባባለን። የአንባቢም ነው። አንተ ማንበብ አንዳንድ መጽሐፍ እኔ አላስኬድህም ነው። እኔ ዝም ብሎ ጫማ ውስጥ አላይሰማል። ሊያስተምር ፈልጉ ለዛ ነው። ኡስማን አንባቢ ነው። በጣም ጎበዝ ነው። ሁለተኛ አንድ ማወቅ ያለብህ በስማ በል የሰማ በናሽናል ቴፕ የሰማ ነገር ነው። ድሮ ይታወቃል። በመረጃ ላሳይ ነው። በመረጃ የቀረው አንዱን አማልክ ላሳይ። እስኪ ላውራ ትንሽ ነው። አንድ ደቂቃ አትሞት፣ አትፈነዳም። አብሽር። በናሽናል ቴፕ ድሮ በናሽናል ቴፕ ንጽጽር ሲተላለፍ የነበረው ሳያውቁ ኢብራሂም አለይሂ ሰላም አንድ ጣዖት አስቀርቶ ነበር አይደል? ያንን ታሪክ ነው አሁን ስቲፋን ሰለላሁ ዐለይሂ ወሰለም ወራራ ተመልሰውና የናሽናል ቴፕ ጊዜ ነው ያለው። ሰው አልፏል ናሽናል ፓናሶኒክ ከፍቼ ላሳይ ያስቀሩትንና ማን እንደሆነ አሁን ምን እንደሆነ እያንዳንዱን በመረጃ ላሳያችሁ ወይስ አለ አቅሟላችሁ? ታሳያ አንተ አቢሲኒያ በደንብ ታሳያለህ እንጂ መረጃህን ከምንድን ነው የምትሰጠን? አቢሲኒያዬ እያወራችሁ ከፍቼ እስካይሳያችሁ እናንተ ተባዩ። እስከዛ አንዴ ቆይ ልክፈተው ስልኬን አንዴ ጊዜ። መረጃህን ከምንድን ነው የምትሰጠን? አቢሲኒያዬ ከሰነድ ከመረጃ እና ከሰነድ ክፍል እንድል ነው። ቆይ ተረጋጋ። እስከዛ ለምጫወት ማን ነው ማለት ነው? ማን ነው እንደዛ ያለው? ምንድን ነው? እሺ ምን እንዳስቀሩና ያስቀሩት ስሙ ማን እንደሆነ አሁን እያንዳንዱን ዲቴል ላሳይ ነው። ከራስህ መጽሐፍ ከአዲሶቹ እስከዛ ተጫወት። ከቡና እያላችሁ ኧረ እንደው ችግር የለውም አብሽር። አንተ በቃ ዛሬ እስኪ እንደው ዛሬ እናትህ ትውለድህ መረጃ በማሳየት ላይ እስኪ እንደው አቢሲኒያዬ